ሰላም ሰላም የዩቱብ ተከታታዮቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔም አለሁ እግዚአብሔር ይመስገን። ላይክ ሰብስክራይብ አድርጉኝ፣ አሳድጉኝ በእናታችሁ። ዛሬ የኩሳ አሰራር ላሳያችሁ። ይሄ ኩሳ ይባላል። በአማርኛ ምን እንደሚባል እኔ አላውቀውም። አረቦች በጣም ነው የሚወዱት ኩሳ እና በትንጅን የሚባለው ማለት ነው። እና ይሄ ኩሳ እንደዚህ ተገዝቶ መጥቶ ታጥቦ እንደዚህ ውስጡ ያለው ተፈፍቆ ይወጣና ከዛ ሩዝ ስጋ ተደርጎ ተቀምሞ ይሰራልና በትንጅንም ይጨምሩታል እነሱ። በተለይ ልምኔን እና ሶሪዎች በጣም ነው የሚወዱት ይሄን ምግብ ማለት ነው። እና ይጣፍጣል። ኢትዮጵያ ውስጥ ያለ አይመስለኝም። እንጃ አይቼ አላውቅም። ኢትዮጵያ ውስጥ አለ እንዴ? ኢትዮጵያ ውስጥ ካለ እስቲ ኮሜንት ስር አለ በሉኝ እና እኔ አይቼ ስለማላውቅ ነው ኢትዮጵያ ውስጥ። እና እንደዚህ ተተፍቆ ይወጣና ውስጡ ያለው እንደዚህ ባዶ ይሆናል ውስጡ ማለት። ከዛ ስጋ በሩዝ ተደርጎ ተቀምሞ ይጨመርበታል እና ብዙ ነበረና እኔ ፈፍቄ እንደዛ ውስጡ ላይ የወጣው ያለ ለራሱ ምግብ ይሰሩታልና እንደዚህ ይበሉታል ማለት ነው። ምግብ ሰርቶት ያኔ ልክ እንደ ወጥ ነገር ማለት ነው ሰርቶ የሚበሉት እና ተፈጥሯዊ ነው። በጣም ደስ ይላል ማለት ነው። እና ለነሱ በጣም ትልቅ ምግብ ነው እና እዚህ ጋር እየፈቀፈቅኩ ነበር እኔ ማለት ነው ውስጡ ያለው እና እንደዛ እላችኋለሁ። አረብ ሀገር የምትኖሩ ታውቃላችሁ የመዳም ቅመሞች ይሄን ምግብ መቼም በተለይ ሶሪያ እና ለብናን ቤት በጣም ነው የሚሰራ እንግዲህ እና እንደዛ እላችኋለሁ። እና ውድ የመዳም ቅመሞች ላይክ ሰብስክራይብ አድርጉኝ። እዚህ ጋር ይሄን ሁሉ ፈፍቄ ነው ግን ብዙ ነበረ፣ ግማሹን አልጨረስኩም እንደው